በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 ተብለህ የምትመሰገን አምላካችን በሀብት ስበህ በረድኤት አቅርበህ በቸርነት ጠብቀህ እዚህ ሰዓትና እዚህ ዕለት ስላደረስከን እናመሰግንሃለን። እናታችን ቅድስት ድንግል ማርያም ለቃል ልደት ለሥጋ ዕርገት ምክንያት የሆነች የድኅነታችን መሰረት እናታችን ወላዲተ አምላክ ክብር ምስጋና ይድረሳት። ቅዱስ መስቀሉ፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ክርስቶስ ባከበራቸው ክብርና ጸጋ መጠን የተባረኩና የተመሰገኑ ይሁኑ። በረከታቸው ይድረሰን። እንግዲህ ዛሬ ያለንበት የዐቢይ ጾም አራተኛ ሳምንት ነው። ዐቢይ ጾም እንግዲህ ከጀመርነው አራተኛ ሳምንት ሆኗል። የመጀመሪያው ሳምንት ዘወረደ ብለን የክርስቶስን ወደዚህ ዓለም መውረድ ወረደ፣ ተወለደ፣ ተጠመቀ፣ አስተማረ ብለን የሰበክንበት የተማርንበት ነው። ቀጣዩ ደግሞ ሁለተኛው ሳምንት ቅድስት ብለን ጌታችን ኢየሱስ ክርስቶስ ጾም የጀመረበት እንዲሁም የተቀደሰች ሳምንት ናት። እሷን አክብረናል። ሶስተኛው ጌታችን ኢየሱስ ክርስቶስ ቤተ ጸሎት ይሰማይ አንትሙሰ ረሰይክሙ በአተ ፈያት ብሎ ጌታችን ኢየሱስ ክርስቶስ በቤተ መቅደስ ሲሸጡ ሲለውጡ የነበሩትን የገሰጸበት ሳምንት ነበረ። እንግዲህ ዛሬ ደግሞ አራተኛው ሳምንት ጌታችን ኢየሱስ ክርስቶስ 33 ዓመት ከ3 ወር በዚህ ምድር መቶ ሲያስተምረን እኛን እንግዲህ በተለይ በ3 ዓመት ከ3 ወር መምህርነቱ ብዙ ድውያንን ፈውሷል፣ ብዙ ለምጻሞችን አንጽቷል፣ ብዙ ገቢረ ተአምራትን አድርጓል ማለት ነው። እንግዲህ ዛሬ በዚህ ዕለት ከሚነበበው ከቅዱስ ወንጌል ተነስተን ለመማሪያ የሆነን ዘንድ የመረጥኩት ርዕስ አልጋህን ተሸክመህ ሂድ የሚል ነው። እንግዲህ በዮሐንስ ወንጌል ምዕራፍ 5 ከቁጥር 8 ላይ እናገኘዋለን። ይህን ቃሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ይህ ቃል የተናገረው አምላካችን ኢየሱስ ክርስቶስ ሲሆን የጻፈልን የምስጢር ሐዋርያ የሚባለው ታኦጎሎስ ተብሎ ስያሜ የተሰጠው ፍቁረ እግዚእ ዮሐንስ ነው ማለት ነው የጻፈልን። ይህ ወንጌል ክፍል የተጻፈበት ዓላማው እኛ ከኃጢአት በሽታችን ከደዌ በሽታችን ከተኛንበት አልጋ ላይ ተነስተን ወደ ጽድቅ መንገዳችን በጽድቅ መንገድ አልጋ ኃጢአታችንን ትተን አልጋ ስጋችንን ሲገዛን ስንገዛለት የኖርነውን ስጋችንን በነፍስ አስገዝተን ሰማያዊት ርስት መንግስተ ሰማያትን እንድንወርስ ነው ዓላማው ማለት ነው። እንግዲህ ምዕራፍ 1 ላይ ስንሄድ ወምዝ ኮነ በበዓሎሙ ለአይሁድ አርገ እግዚእ ኢየሱስ ኢየሩሳሌም ይላል። የአይሁድ በዓላቸው በሆነ ጊዜ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ። አይሁድ በዓመት 3 ጊዜ የሚያከብሩት በዓል አላቸው። በአንዱ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ። ወደ ኢየሩሳሌምም በወጣ ጊዜ ወቦ ውስተ ኢየሩሳሌም ምጥማቃት ዘጵሩጳጥቄ ቅልንብትራ ይላል። በዚያም ደግሞ በኢየሩሳሌም መጥመቂያ ወይም የመጥመቂያ ቦታ የጥምቀት ቦታ ነበረች። ያችውም ደግሞ ወባቲ ሀለዋ 5 ሐዋርያት ይላል። 5 መመላለሻዎች 5 እርከኖች ያሏት ናት። ያችሁም ቤተሳይዳ በዕብራይስጥ ቋንቋ ቤተሳይዳ ትባላለች። በግዕዙ ደግሞ ቤተሳይል ማለት ናት። የምህረት ቤት፣ የምህረት መገኛ፣ ምህረት የሚደረግባት፣ ድውያን የሚፈወሱባት፣ ድውያነ ሥጋ ከለምጻቸው ከኃጢአታቸው የሚፈወሱባት ያቺ ቤተሳይል ነበረች ማለት ነው። በኦሪት እንግዲህ መልአከ እግዚአብሔር ወርዶ ውሃውን ሲያናውፀው ያኔ ቀድሞ ወደ ባህር የገባው ይፈወስ ነበረ። እንግዲህ ከዚያ በዚያ ጌታችን ኢየሱስ ክርስቶስ ድውያንን መጎብኘት
በዚህ ዓለም ስንኖር እኛ ድውያንን መጎብኘት እንዳለብን ድውያነ ሥጋን በዚህ ዓለም ስንኖር በተለይ በዕለተ ሰንበት እየሄድን መጠየቅ እንዳለብን ሲያስተምረን እንግዲህ ወደዚያ ሄደ ጌታችን ኢየሱስ ክርስቶስ። ወህዬ ይሰክቡ ብዙሃን ድውያን ይላል። በዚያችም ብዙ በደዌ ዳኛ በአልጋ ቁራኛ የተያዙ ብዙ በደዌ በሽታ የተያዙ ብዙ ድውያን ነበሩ። እውራን አሉ፣ ሃንካሳን አሉ፣ ይውሳን አሉ፣ ወጽውሳን ወጽውአን ይላቸዋል። እንግዲህ እኒህ ሁሉ ወሁ ከተማይ ይጸንሁ ከተማይ የማዩን ወይም መላኩ ወርዶ ያንን ውሃ የሚያናውጽበትን የሚባርክበትን ጊዜ ይጠብቁ ነበር። እስመ መልአከ እግዚአብሔር በጊዜ ይወርድ ውስተ ምጥማቃት ይታወክ ማይ። መልአከ እግዚአብሔር ወደ ውሃው በወረደ ጊዜ መልአኩን አያዩትም፣ ግን ውሃው ሲታወክ ያዩት ነበር። በዚያን ጊዜ ደግሞ ምን ይላል? ወዘ ይወርድ ቀድሞ እምድኅረው ከተማይ ወይትሐጸብ ይሐዩ እምኩሉ ደዌ ዘቦ ይላል። ካለበት ደዌው ሁሉ ከደዌው ሁሉ ቀድሞ የወረደው ሰው አንድ ሰው ይፈወስ ነበር። እንግዲህ ያ ሰው የሚፈወሰው ከሁሉ ቀድሞ ከወረደ ነው። በዚያም ጊዜ ወገን ያላቸው፣ አስታማሚ ያላቸው፣ ጉልበት ያላቸው መሄድ የሚችሉት ናቸው ማለት ነው። ቀድመው የሚሄዱት ወደዛ ወደ ውሃው ማለት ነው። ወሃሎህየ አሃዱ ብእሲ ዘ30 ወሰመንቱ ክረምቱ እምዘደዌ ይላል። እንግዲህ ጌታችን ኢየሱስ ክርስቶስ በዚያ ድውያንን ሊጎበኝ በሄደበት ጊዜ 38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ የሚማቅቅ በአልጋ ላይ ተኝቶ አገኘው ማለት ነው። እንግዲህ ወኪያሁ ወግዚ ኢየሱስ ይሰክብ ውስጥ አራቱ በአልጋው ላይ ተኝቶ ያንን ደዌ ወይም በደዌ ዳኛ በአልጋ ቁራኛ የተያዘ ህመምተኛ አገኘው። አእመረ ከመ ጎንደየ ውስተ ደዌሁ ደዌው በሱ ላይ እንደጸናበትና ለብዙ ጊዜ እንደታመመ አወቀ። እግዚአብሔር አምላካችን ብዙ ጊዜ ህመምተኛ ሆኖ እንደቆየ አወቀ ማለት ነው። ወይቤሎ እግዚ ኢየሱስ ተፈቅዱኑ ትህየው አለ። ጌታችን ኢየሱስ ክርስቶስ እኛን ሲፈውስ በፈቃዳችን ነው። ነፃ ፈቃድን ሰጥቶናል። እኛ የምንድንበትንም ራሳችንም በክርስቶስ መንገድና ህይወት እኔ ነኝ ብሏል ጌታችን ኢየሱስ ክርስቶስ እና በእርሱ አንሄድም ብለን አዋህለ ሐሰት በተባለ በሳጥናኤል መንገድ እኛ ስንሄድ ሞታችንን እንመርጣለን ማለት ነው። እሱ ግን መንገድም ህይወትም እኔ ነኝ ብሎናልና በሱ መንገድ የማይሄደው ወደ ደይን እንደሚጣል ሁሉ ነፃ ፈቃድ ሰጥቶናል። እኛ በራሳችን ተመራምረን የምንጸድቅበትንም የምንኮነንበትንም ነፃ ፈቃድ ነው። አስገድዶ ጌታችን ኢየሱስ ክርስቶስ እኮ ቢያስገድደን ዓለምን በአንድ መብረቅ ማሳመን ወይንም እንዳመልኩት እንዲመለክ መሆን ይችላል። ግን እሱ ነፃ ፈቃድን ሰጥቶ የሰው ልጅ በነፃ ፈቃዱ እንዲማር ወይንም በነፃ ፈቃዱ መጥቶ እንዲጸድቅ በግድ ጽደቁ ሳይሆን እውነት ነኝ፣ መንገድ ነኝ፣ ህይወት ነኝ፣ ብርሃን ነኝ፣ በብርሃን ተመላልሳችሁ ብርሃን የሆነውን መንገድ እወቁ ነው ያለንና በዚያ መንገድ እንድንመላለስ ይህንንም ድውይ ምን አለው? ተፈቅዱን ትህየው መዳን ትወዳለህ ወይ ልትድን ትፈልጋለህ ወይ ብሎ ጠየቀው። እንግዲህ ይሄ አሁን ያ ድውይ መዳን አልፈልግም ይለኛል ብሎ ነው ወይንስ ደግሞ ድውዩ ያለበትን ሁኔታ አያውቅም ወይ? ጌታችን ኢየሱስ ክርስቶስ ያውቃል፣ ግን አላዋቂ ስጋ መዋሃዱን ለማጠየቅ። ሁለተኛ ደግሞ እግዚአብሔር አምላካችን የሚፈውሰን በእኛ ፈቃድ ላይ ተነስቶ ስለሆነ እኛ መዳን ከፈለግን ይፈውሰናል። ወደ ቤቱም ሄደን እንፈወሳለን ማለት ነው እና ወይቤሎ ውእቱ መጻጉዕ ወእግዚኦ አቤቱ አዎን አለ አላ ሰባልበየ ሰው ግን የለኝም። ያ ውሃውን መልአኩ ወርዶ ባናወፀው ጊዜ በባረከው ጊዜ እኔን እጄን ነጥቆ የሚወስደኝ ሰው የለም። እኔን የሚያስታምመኝ አስታማሚ የለኝም። እንደውም ቅዱስ ዮሐንስ አፈወርቅ ይህንን በተረጎመበት ምዕራፉ ላይ ስናይ ይህንን መጻጉዕ ይህንን ህመምተኛ ለይቶ ጌታችን ኢየሱስ ክርስቶስ ያየው ብቻውን ነበረ፣ አስታማሚም የለውም ነበረ። ስለዚህ ብቻውን ስላየው ወደሱ ሂዶ ልትድን ትወዳለህ ወይ ብሎ ጠየቀው።
እና ይህም መጻጉዕ ምን አለ? አለ ሰብአ አልብየ ውሃው በተናወጸ ጊዜ ውሃው በተባረከ ጊዜ እኔን ወደዛ የሚወስደኝ የለም። ስለዚህ ከኔ ቀድመው የሚወስዳቸው ሰው ያላቸው ወይንም ቀድመውኝ ይሄዳሉ፣ እነዛ ይፈወሳሉ። እኔ ግን ይሄው ለ38 ዘመን በዚህ ተኝቼ እገኛለሁ አለ ማለት ነው። ወሶበ መጽእ አነ ባይድ ቀድመኒ ወሪደ እኔ እስከሚሄድ እኔ ወደ ባህሩ ወደዛ ወደ ማዩ ወደ መጠመቂያው እስከሚሄድ ሌላው ይቀድመኛል። ስለዚህ ይሄው 38 ዘመን በዚህ ተኝቻለሁ። ወይ ቤሎ እግዚእ ኢየሱስ ተንሥእ ንሣራተከ ወሁር ጌታችን ኢየሱስ ክርስቶስም ተነስተህ አልጋህን ይዘህ ሂድ አለው ማለት ነው። ተነስተህ አልጋህን ይዘህ ሂድ። ጌታችን ኢየሱስ ክርስቶስ ድውያንን ሲፈውስ በብዙ መንገድ ፈውሷል። ከዚህም መካከል አንዱ በቃል ብቻ ፈውሷቸዋል። ተነስ ብሎ ፈውሶታል። ይህንን ማለት ነው። በወሪቀ ምራቅ በማቴዎስ ወንጌል ምዕራፍ 9 ከቁጥር 1 ጀምረን ስናነብ ለዘውሩ ተወልደ ከእናቱ ማህፀን ጀምሮ እውር ሆኖ የተወለደውን ያንን በወሪቀ ምራቁን ወደ ምድር ተፍቶ ከምራቁ ላይ ጭቃውንና ምራቁን አዋህዶ ጭቃ አድርጎ በዚያ ላይ ስዕል እንደመሳል ማለት ነው ልሙጥ ሆኖ ስለነበረ የተወለደው በዚያ ላይ የአይን ምስል ቀርጾ ያንን እንደፈወሰው እናያለን። በዘፈረ ልብስ ደግሞ ለ12 ዓመት ሙሉ ደም ሲፈሳት የነበረችውን የልብሱን ጫፍ ነክታ በዘፈረ ልብሱ ተፈውሳለች ማለት ነው። እንግዲህ ያን ጊዜ ዳነ። ድኖም ተነስቶ አልጋውን ተሸክሞ ሄደ ይላል። እንግዲህ ወሰንበት አሚሃ ውእቱ ዕለት ያችን ዕለቷ ሰንበት ነበረች። እንግዲህ ጌታችን ኢየሱስ ክርስቶስን ሲከሱት የነበረ በዕለተ ሰንበት በሰንበት ፈወሰ ዱያነ ወከሰተ አዕይንተ ዕውራንን አበራ፣ ድውያንን ፈወሰ። ይህን ገቢረ ተአምራት የሚያደርገው በሰንበት ነው። እነሱ ሰንበትን የሚያከብሩት ከተቀመጡ ሳይነሱ፣ ካጠፉ ሳይዘረጉ፣ ከዘረጉ ሳያጥፉ ስለነበር ጌታችን ኢየሱስ ክርስቶስ ደግሞ በዚህ ዕለት ድውያንን ሲፈውስ፣ ድውያንን ሲጎበኝ፣ ይህም ለኛ ትምህርት እንደሆነ ነው። ዛሬኛ በዕለተ ሰንበት ቅዱስ ቃሉን የምንማርበት ከዚያም አልፎ ደግሞ በሆስፒታል ያሉትን የምንጠይቅበት፣ በማረሚያ ቤት ታስረው ያሉትን የምንጎበኝበት፣ ለተቸገሩት የምንረዳበት ይህች ዕለተ ሰንበት ናት። የእረፍት ቀን እረፍት ትሆናችሁ ብሎ የሰጠን ማለት ነው። እና አይሁድ ግን በዚህ ዕለት ማን ነው ያዳነህ ከማለታቸው በፊት 38 ዘመን ታሞ ነበረ። ያን የታመመውን እንዴት ዳንክ ከማለታቸው በፊት ምንድነው ያሉት እነሱ? እንዴት አልጋህን በሰንበት ተሸክመህ ትሄዳለህ? ያዳነኝ አልጋህን ተሸክመህ ሂድ አለኝ አላቸው። ማን ያዳነ አላወቀው። ጌታችን ኢየሱስ ክርስቶስ ግን በምኩራብ ሌላ ጊዜ አገኘውና ምን አለው? ኦቂታ አብስ ዳግም እንዳትበድል ወእምዝ ዘአኪር ከዚህ የከፋ ነገር ያገኝሃልና ዳግም እንዳትበድል ብሎ ነገረው ማለት ነው። እንግዲህ ከዚህ የምንረዳው ይህ ሰው ይህ ደዌ የመጣበት በኃጢአት ምክንያት ነው ማለት ነው። በኃጢአት ምክንያት እንደመጣበት እንረዳለን። እና በዚህ ምክንያት ቅድስት ቤተክርስቲያናችን ኃጢአት እነዚህ ደዌ የምንላቸው በአምስት መንገድ ይከፈላሉ። በአምስት መንገድ ከፍለን እናያቸዋለን። የመጀመሪያው ደዌ ዘንጽህ ነው። ደዌ ዘንጽህ የምንለው በመገለጥ ታላቅነት፣ አሁን በመገለጥ ታላቅነት ስንል ተአምራት በእኛ ላይ ሲደረጉ እግዚአብሔር አምላካችን እኛን ምክንያት አድርጎ በእኛ ላይ አድሮ ድውያንን ሲፈውስ፣ በእኛ ላይ አድርጎ ብዙ ገቢረ ተአምራትን ሲያደርግ በዚያ ምክንያት እኛ ሌላ የልብ ልብ ተሰምቶን ከእግዚአብሔር ቤት እንዳንወጣ፣ እንዳንፈናቀል፣ ከቤቱ እንዳንኮበልል፣ እንዳንሸሽ ይሄ ደዌ ዘንጽ የሚባለውን በሁለት መልኩ ሊያጋጥመን ይችላል ማለት ነው። ደዌ ዘንጽ የመጀመሪያው በእኛ ላይ አድሮ ባየነው ራእይ፣ በምንሰብከው ስብከት፣ በምንኖረው ህይወት ሁሉ በምናደርገው ገቢረ ተአምራት ተሰነካክለን አምላካዊ እይታ በቃ እንግዲህ አዳምንም ያሳተው ሔዋንንም ኦ ንግሥተ ሰማያት ወምድር ስትባል አንቺ የሰማይና የምድር ንግሥት ነሽ ተብላለች። ያኔ ነው እንግዲህ ዲያብሎስ በልቡናዋ ገብቶ ያሳታት ማለት ነው። ስለዚህ ያ ስህተት እንዳይደገም እኛንም ቢሆን አምላክ ናቸው፣ አምላክ ሰው ተመስሎ ወደ ቤት ገባ ብላለች። ቅዱስ ጊዮርጊስ በመበለቲቷ ቤት ገብቶ የቆመውን አምድ ሲያለመልመው ይሄ ሰው ይህ አምላክ ሰው ተመስሎ በቤት ይገባል። እኔ አምላክ አይደለሁም አኮ ገብረ አምላክ፣ እኔ
የአምላክ አገልጋይ ነኝ እንጂ አምላክ አይደለሁም ብሏታል ማለት ነው። ስለዚህ እንደዚህ አይነት ነገር እንዳይመጣብን ይህን ደዌ የታመሙ ደዌ ዘነጽ የታመሙ አራያ የምናደርጋቸው ለምሳሌ ሐዋርያው ቅዱስ ጳውሎስን ብንወስድ ሐዋርያው ቅዱስ ጳውሎስ ተውህበኒ መላከ ሰይጣን ዘይደጉጸኒ ስጋዬ ወይ ኮራአኒ ርእሴ ይላል። እንግዲህ ይሄ ተሰጠኝ ነው ያለው፣ እሱ መጣብኝ አላለም። ምክንያቱም በዚያ በኃጢአት ምክንያት የሚያገኘው ጸጋ አለ። በዚች በደዌ ምክንያት የሚያገኘው ጸጋ አለ ማለት ነው። በጸጋ ላይ ጸጋ፣ በክብር ላይ ክብር ያገኛል። ስለዚህ ዘይደጉጸኒ ስጋዬ ወይ ኮራአኒ ርእሴ ራሴን የሚቀጠቅጠኝ እና ይሄ ሰይጣን ተሰጥቶኛል አለ፣ የሚዋጋው ማለት ነው። ስለዚህ አባቶቻችን በገዳም ሲኖሩ ከዚህ ጋር እየተዋጉ ፈተና ከሌለባቸው ፈተና እንዲመጣላቸው በመጸለይ እረፍተ ስጋቸውን እንዳታርፍ እያደረጉ ይኖራሉ ማለት ነው። ስለዚህ ደዌ ዘንጽ። ሁለተኛው ደዌ ዘንጽ በዚሁ ላይ የምንይዘው እኛ በስጋ በጾም በስራ ራሳችንን ስጋችንን ገተን የላመ የጣመ አልበላም ብለን ከላመና የጣመ ምግብ ተከልክለን የሚመጣ ደዌ ደግሞ ይሄ ደዌ ዘንጽ የምንለው ስጋችንን ይጎዳናል፣ እኛንም ደግሞ የሆድ ቁርጠት ይሆነናል። ለምሳሌ የምናየው ጢሞቴዎስን ብናይ እንግዲህ ጢሞቴዎስ ሊቀ ጳጳስ ነው፣ መምህር ነው፣ ያስተምራል፣ ይገስጻል። ግን የሆድ ቁርጠት ነበረበት። ለዚህም ደግሞ ህዳጠ ወይነ ቶስህ ባዶ ውሃውን አትጠጣ ለህማመ ከብድከ ቶስህ ለህማመ ከብድከ ቶስህ ለህማመ ከብድከ ህዳጠ ወይነ ብሎታል ማለት ነው። ስለዚህ ለሆድ ቁርጠትህ ለሆድ ህመምህ ትንሽ ወይንን ጨምረህ ጠጣ ተብሏል። ስለዚህ ይሄ ደዌ ዘንጽ የምንለው በዚህ ነው። እኛ ዛሬ ይሄ ህመም ሊያጋጥመን ይችላል። ግን ይሄ ሲያጋጥመን መፍራት የለብን። እግዚአብሔር ለኛ የሚሰጠን ጸጋ አለ፣ የሚሰጠን ክብር አለ ብለን ነው ማሰብ ያለብን። ሁለተኛው ደዌ ዘእሴት ነው። ደዌ ዘእሴት የምንለው ይሄ ደግሞ ዋጋ፣ እሴት ማለት ዋጋ ነው፣ ዋጋ የምናገኝበት ነው። እንግዲህ ይሄ በትዕቢት ወይንም በክፋት ሳይሆን በትህትና ወይንም በመልካም ስራችን እኛ በመልካም ስራችን ጠንካራ ስንሆን ጠላት ዲያብሎስ እኛን ለማሳት ወይም ከእግዚአብሔር ቤት ለማውጣት ብዙ ነገሮችን ያደርጋል። ያንንም በሚያደርግበት ጊዜ እኛን ይፈትነናል፣ እንፈተናለን። በዚህም ታላቁን ጻድቅ ኢዮብን ምሳሌ እናደርጋለን። ታላቁ ጻድቅ ኢዮብ ባለጸጋ ሲሆን በሀገሩ ተከብሮ የሚኖር ሲሆን ግን ይሄ ነገር ገጥሞታል። በአንድ ቀን ሌሊት 10 ልጆቹ አልቀውበታል። ከዚያም አልፎ ደግሞ ብዙ ጸዋትወ መከራ ደርሶበታል። በመጨረሻም በቁስል ሰውነቱ ሁሉ ተይዞ ታሞ ነበረ። ይህ ደዌ ዘእሴት ነው። ዋጋ የሚያሰውጥ ቁስል ነበረ እና ይህ ቁስሉ እንደውም ሚስቱ እግዚአብሔርን እርገመውና ሙት እስከ ማለት ድረስ ደርሳ ነበር። እግዚአብሔርን እርገመውና ሙት። ጓደኞቹም ቢሆኑ 3 ጓደኞች ነበሩት ባልንጀሮቹ። እነሱ ራሱ እግዚአብሔርን ካድ እስከ ማለት አድርሰውት ነበር። እሱ ግን ጸንቷል። በእግዚአብሔር ፍቅር ጸንቶ መጨረሻ ግን እግዚአብሔር ወሃበ እግዚአብሔር ነሳ አለ። እግዚአብሔር ሰጠ፣ እግዚአብሔር ነሳ ሲል በዚህ ጽናቱን አይቶ እግዚአብሔር አምላካችን ምንን ሰጥቶታል ማለት ነው? ያለውን በነበረው ሀብት ላይ በፊት በነበረው ሀብት ላይ ሁሉንም ነገር እጥፍ አድርጎ ሰጥቶታል ማለት ነው። ስለዚህ እኛ ደዌ ዘእሴት ስንታመም ካለን ነገር ላይ ትንሽዬ እንኳን ጸጋ ብትኖረን እጥፍ እንደምናገኝ፣ ትንሽዬ ነገር ብትኖረን ብዙ እንደምትሆንልን መረዳት አለብን ማለት ነው። ሶስተኛው ደዌ ዘተግሳጽ ነው። ደዌ ዘተግሳጽ የምንለው እግዚአብሔር የሚወዱትን ይገስጻል። ነቢየ እግዚአብሔር ቅዱስ ዳዊት ገስጾ ተገሰጸን እግዚአብሔር ወለሞትሰ ባህቱ ይመጥወኒ ብሏል። እንግዲህ እግዚአብሔር መገሰጹን ገሰጸኝ፣ አብዝቶ ገሰጸኝ፣ ለሞት ግን አሳልፎ አልሰጠኝም። በዚህም ታላቁን ነቢይ ኢሳይያስን ማየት እንችላለን። ታላቁ ነቢይ ኢሳይያስ እንግዲህ ኦዚያንን አልገስጽም በማለቱ ምን መጥቶበት ነበር ማለት ነው? ሀብተ ትንቢት ተነስቶት ነበረ። ለ3 ዓመት ያክል ድዳ ሆኖ ቆይቷል ማለት ነው። ስለዚህ እግዚአብሔር አምላካችን ንጉሱ ኦዚያን ከሞተ በኋላ በ3ኛው ዓመት
በዙፋኑ ተገልጦ ይኸው አንተ የምትፈራው ስታፍረው የነበርከው ንጉሥ ሞተ፣ ፈራሽ በስባሽ ነውና እኔ ግን ይኸው ሕያው ነኝ፣ ሕያው አምላክ ነኝ፣ ስመሰገን ስወደስ እኖራለሁኝ ብሎ ሲገለጽለት አዘነ፣ ተጸጸተ። ጸጸቱን ንስሐውን ተቀብሎ መልአኩን ላከለትና በጉጠት እሳት ይዞ አፉን ሲዳስሰው ተመለሰለት። ሀብተ ትንቢት ሁሉ ተመልሶ በመጋዝ ተተርትሮ እስከ መሞት ድረስ ደርሷል ማለት ነው። ስለዚህ እግዚአብሔር አምላካችን የኛን መውደቅ የኛን መጥፋት አይፈልግምና እኛ እንድንመለስ ደዌ ዘተግሳጽ ይሰጠናል ማለት ነው። አራተኛ ደዌ ዘመቅሰፍት ነው። ይህ ከባድና አሰቃቂ የሆነ ምክንያቱም እኛ በበደላችን የምናመጣው በበደላችን የሚከፈለን በዚህ ምድር የእግዚአብሔርን ቤተ መቅደስ ስናውክ የእግዚአብሔርን ቤተ መቅደስ ላላስፈላጊ ነገር ስናውለው በዚህ የምንወስዳቸው ብዙ ሰዎች አሉ። ከነዚህም ሄሮድስን ብንወስድ ሄሮድስ ሐዋርያት ወንጌልን ሲያስተምሩ ወንጌልን ሲሰብኩ የክርስቶስን ወንጌል እየሰበኩ ባለበት ጊዜ ሐዋርያትን ያሳድድ ነበር። ያዕቆብን በሰይፍ አስመትቶ ገድሎታል። ሐዋርያው ያዕቆብን በሰይፍ አስመትቶ ሲገለው አይሁድ ተደሰቱ። አንዱን ሐዋርያ እንዲህ አድርጌ ብገለው የተደሰቱ የሐዋርያት አለቃ ቅዱስ ጴጥሮስን ባስርላቸው ወይም ብገልላቸው የቱን ያክል ይደሰታሉ ብሎ አሰበ። በዚህ ምክንያት እግዚአብሔር ተቀየመው። እሱም ደግሞ ልብሰ መንግስቱን ወጥቶ ከሕዝብ ፊት በአውደ ምሕረት ቆሞ ሲናገር ይህ ድምፅ የመላክ ይህ ድምፅ የአምላክ ድምፅ ነው አሉ። እንግዲህ ሰቀሉት፣ አላስፈላጊ ስም ሰጡት። ዛሬም እኛ እኮ ውዳሴ ከንቱ ሽተን ከእግዚአብሔር ቤት የምንወጣ ብዙዎች ነን። ዛሬ ውዳሴ ከንቱ ሽተን በጉቦ በተለያየ አሉባልታ የወደቅን ብዙዎቻችን ነን። እግዚአብሔር ታግሶን ነው እንጂ ደዌ ዘመቅሰፍት የሚገባን ብዙ ሰዎች አለን በዚህ ዓለም ስለሆነ። ስለዚህ ያ ሄሮድስን እግዚአብሔር አምላካችን አምላክነትን ንጉሥ በመንግስቱ ጎልማሳ በሚስቱ እንዲሉ በአምላክነቱ ነው የመጣ። በአምላክነቱ ሲመጣ እኔ አምላክ ነኝ የሚል ስሜት ሲሰማው ያኔ ደዌ ዘመቅሰፍት አግኝቶት ተልቶ ነው ማለት ነው የሞተ። ሄሮድስ ተልቶ ነው የሞተ እና ይሄ ደዌ ዘመቅሰፍት እንለዋለን ማለት ነው። የመጨረሻው ደዌ ዘኃጢአት ነው። ደዌ ዘኃጢአት የምንለው እኛ በኃጢአት ላይ ኃጢአትን እየሰራን በበደል ላይ በደልን እየበደልን ራሳችን ወደ ራሳችን የምናመጣው ነው። በራሳችን ጊዜ የሚመጣ በሽታ ነው ራሳችን የምናመጣው። በዚህም አንድ አባት ራእይ ያያሉ። ራእዩ አንድ ሰው ብዙ እንጨት ቆርጦ ተሸክሟል። ያ የተሸከመው እንጨት ከብዶት እያለ ሌላ እንጨት እየቆረጠ ደግሞ እዛ ተሸከመው እንጨት ላይ ይጨምርበታል። አሁንም ያ ከብዶት እያለ ይጨምራል። አሁንም ከብዶት እያለ ይጨምራል። ያ ሰው ምንድነው መሰላችሁ? ኃጢአት በዚህ ዓለም በስቶበት የኃጢአት ተገዥ ሆኖ እያለ የዝሙት ኃጢአት በስቶበት የዝሙት ኃጢአት እያስቸገረው በዝሙት ዓለም ውስጥ እያለ የስርቆት ኃጢአትን የሚጨምር የስርቆት ኃጢአት አልበቃው ብሎ የዝሙት ኃጢአት አልበቃው ብሎ ነፍስ መግደልን ነፍስ ማጥፋትን የሚጨምር ኃጢአትን ሁሉ የሚደራርብ ሰው በዚህ ሰው ይመሰላል ማለት ነው። ስለዚህ ይሄ የደዌ ዘኃጢአት የምንለው እኛ በራሳችን የምናመጣው ነው ማለት ነው። ስለዚህ ከዚህ መካከል ደግሞ የምናየው ደዌ ዘኃጢአት የምንለው የታመመ ማን ነው ማለት ነው? መጻጉዕ ነው። መጻጉዕ ደዌ ዘኃጢአትን የታመመ ለዚህም ኡቅ ይተአብስ ዳግመ ወእምዝ ዘይአኪ ይርከብከ ከዚህ የከፋ እንዳያገኝ ዳግም እንዳትበድል ብሎታል ጌታችን ኢየሱስ ክርስቶስ። ምክንያቱም ይህም የመጣበት ፊት በበደለው በደል ነው ማለት ነው። ፊት በበደለው በደል እንደመጣበት ዳግም እንዳትበድል አለው ጌታችን ኢየሱስ ክርስቶስ። ስለዚህ ደዌ ዘኃጢአት ነው ማለት ነው የታመመ እና እንዳጠቃላይ ቤተ ሳይዳ ወይም ቤተ ሳይል ይቺ የምህረት ቤት የምንላት ማናት ነው? አሁን ቤተ ሳይል የምንላት ቤተክርስቲያን ነው። የምህረት ደጅ አለ በቤተ ክርስቲያን ነው። ቤተክርስቲያናችን ይቺ ቅድስት ቤተክርስቲያን ሁል ጊዜ የምህረት ደጆቿ ሳይዘጉ በምህረት እኛ ለማኖር ስንዱና የተዘጋጀች ናት ማለት ነው። በዚህ በቤተክርስቲያናችን እኛ ስንኖር ግን እኛ በምህረት በር ለመግባት ዝግጁ መሆን አለብን። ከዘረኝነቱ፣ ከምቀኝነቱ፣ ከቂም ከበቀሉ፣
ከክፋቱ መራቅ አለብን ማለት ነው። ይቺ የምህረት ደጅ በምህረቷ ደጅ መግባት የሚችለው ምህረትን የሚያደርግ ሰው ነው። ምህረትን የማያደርግ ሰው እንዴት በምህረት ደጅ ለመግባት ይመኛል? ወንድሙን ይቅር የማይል ሰው እግዚአብሔርን እንዴት ይቅር በለኝ ብሎ ይለምናል? በየትኛው አንደበቱ? እሱ ይሄንን ከታናናሾቹ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ይቆጠራል ብሎ ጌታችን ኢየሱስ ክርስቶስ የተናገረው ቃሉ እያለ እኛ ለወንድማችን ማድረግ ያቃተንን እንዴት ለታናሽ ማድረግ ያቃተንን ጌታችን ኢየሱስ ክርስቶስን እንጠይቃለን። ስለዚህ እግዚአብሔር ቸር ስለሆነ ግን ይሰማናል። ስለዚህ ወደ ምሕረት ደጅ ስንሄድ ይቺ ቤተክርስቲያን ቤተሳይዳ የምሕረት ደጅ ናት። አምስት ሐዋርያት አሏት። እነዚህ አምስቱ መመላለሻ የተባሉት ደግሞ አምስቱ እርከኖች፣ እነዛ መመላለሻዎቹ ደግሞ በአምስቱ ምስጢረ ሥላሴ በአምስቱ ምስጢራት ይመሰላሉ። ምስጢረ ሥላሴ፣ ምስጢረ ጥምቀት፣ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን በእነዚህ በአምስቱ ትመሰላለች። በእነዛ ምህዋር ተመላልሰው እነዛ ድውያን ከዛ ከደዌያቸው እንደሚፈወሱ ሁሉ እኛም በእነዚህ በምስጢራት ተመላልሰን እነዚህን ምስጢራት ፈጽመን ስንኖር የክርስቶስ ደጅ ይከፈትልናል። ይህች የምህረት ደጅ ለኛ ክፍት ትሆናለች። በልጅነት ጥምቀት ይሄ ያ መጠመቂያ የተባለው ደግሞ ጥምቀት ነው። በእነዚህ ምስጢራት ስንመላለስ ጥምቀቱም አለ፣ ሥጋ ወደሙም አለ፣ ትንሣኤ ሙታንን እናምናለን። በትንሣኤ ሙታን ተነስተን ርስት መንግስተ ሰማያትን እንወርሳለን ማለት ነው እና በዚህም ያ የሚያናውፀው ወርዶ የሚባርከው መልአክ በካህኑ ይመሰላል። ዛሬም እኛ ካህናት የሚታየውን ውሃ ቀድሰው የማይታይ ጸጋ ልጅነትን ያሰጡናል ማለት ነው። ስለዚህ በዚያ የማይታይ ልጅነት ማለት በአይን የማይታይ ረቂቅ የሆነውን ልጅነት ለኛ ያሰጡናል ማለት ነው። ስለዚህ ያ መልአክ ማለት ካህኑ ነው። እኛ ግን ልንጠመቅ አላ ሰብአ ልብየ ማለት የለብንም። አላ ሰብአ ልብየ ከጎናችን ወደ ቤተክርስቲያን እንሂድ ስንለው ወደ ሌላ ቦታም እንሂድ ሊለን ይችላል። ከጎናችን ወደ ምሕረት ደጅ እንሂድ ስንለው ወደ መዓት እንሂድ ሊለን ይችላል። እኛ ራሳችንን ለምሕረት ደጅ ዝግጁ ካደረግ እኛ ሰው ከጎናችን ባይኖር እግዚአብሔር ከኔ ጋር ነው ብለን እግዚአብሔር ያድነኛል፣ እግዚአብሔር መጥቶ እጄን ነጥቆ ወደ ጥምቀቱ ወደዛ ወደ መጠመቂያው ወደ ድህነት ወደ ልጅነቱ አስገብቶ ያድነኛል ብለን የምናስብ ከሆነ እግዚአብሔር አምላካችን እኛን ይረዳናል ማለት ነው። ከኛ ጋር ይሆናል፣ ሰውም አያስፈልገንም እና በዚች ቅድስት ቤተክርስቲያን በዚች የምህረት ደጅ ጠቅለል ለማድረግ ያክል በዚች የምህረት ደጅ ደግሞ በዚች ቤተ ሳህል በምትባለው 5 ድውያን አሉ ብለናል። እነሱም እንደዘረዘርናቸው ዕውራን አሉ፣ አንካሳን አሉ፣ የሚያነክሱ አሉ፣ እግራቸው እጃቸው የተደበለበላለ፣ እግራቸው እጃቸው የሰለላለ፣ ልምሾ የሆኑ አሉ። እነዚህ ሁሉ እንግዲህ እነዚህ 5ቱ ድውያን 5 ማለት 5 ሰው አይደሉም። 5 አይነት ደዌ ያላቸው ሰዎች በዚያች በመመላለሻዋ ነበሩ፣ በህዋሯ ማለት ነው። ስለዚህ በዚህ ቤተክርስቲያን በቤተ ሳይን 5 ድውያን 5 ጾታ ምዕመናን የምንላቸው የመጀመሪያዎቹ ወንዶች ናቸው። ወንዶች ምንድነው ያለባቸው? ደዌያቸው ምንድነው? ዝሙት ነው። በዝሙት ይነደፋሉ። በዝሙት አልጋ ላይ በዝሙት ኃጢአት አልጋ ላይ ተኝተዋል ማለት ነው። ሁለተኛ ሴቶች ናቸው። ሴቶች ደግሞ እግዚአብሔር ከሰጣቸው የትውዝፍት የምንዝር ጌጥ የምንለው እነሱ በሱ ኃጢአት ተለክፈዋል፣ በሱ ኃጢአት ተነድፈዋል እና እነሱ በዚያ በመነደፋቸው ወንዶችን ለሐጸ ዝሙት እንዲዳርጉ ሆነዋል ማለት ነው። ስለዚህ ሶስተኛ የምንላቸው ካህናት ናቸው። ካህናት ደግሞ ክህነታችን ረቂቅ አይምሯችን ምጡቅ ብለው ሌላውን ኢምንት አድርገው ምዕመናንን ኢምንት አድርገው ሌላውን ነገር ሁሉ ይንቃሉ ማለት ነው። በዚህ ጊዜ በትዕቢት ካህናት የትዕቢት ኃጢአት አለባቸው ማለት ነው። በትዕቢት ይፈተናሉ። አራተኛው መነኮሳት ናቸው። መነኮሳት በስስት ነው። ስስት መነኮሳትን እንዴት ያገኛቸዋል? ገንዘብ የላቸው። ከየት የመጣው ገንዘባቸውን ላለመስጠት ይሳሳሉ ቢባል
ትንሽዬ ነገርም ብትኖራቸው በዚያቸው ገንዘብ ስለማያገኙ በጾም በጸሎት ታራሚያን ሆነው ስለሚኖሩ መነኮሳት በስስት ስስት ይነደፋሉ ማለት ነው። የመጨረሻው አረጋውያን ናቸው። አረጋውያን በፍቅረ ነዋይ ነው። አረጋውያን አይታችኋቸው ከሆነ ምንድነው የሚያደርጉት? ገንዘብ እንኳን ሲኖራቸው አሁን ብዙዎቹ አባቶቻችን እኮ ወርቃቸውን ብራቸውን እኮ ማንም ሳያዩ በመሬት ቀብረውት ሂደዋል። ምክንያቱም ነገ የሚረዳኝ የለም፣ የሚጦረኝ የለም፣ የሚቀብረኝ የለም፣ ገንዘብ ከሌለኝ እያሉ ሳይመጸውቱት ሳይሰጡት በየልብሳቸው በመስፋት ያንን ይዘውት አብሯቸው ይቀበራል ማለት ነው። ስለዚህ የቀበሩትን እንኳን ሳይወጡት ነው የሚቀበሩት። ስለዚህ የመጨረሻዎቹ በሽተኞች የሚባሉት አረጋውያን ናቸው። እኒህ አረጋውያን ደግሞ በፍቅረ ነዋይ ተነድፈዋል ማለት ነው። እንዳጠቃላይ እንግዲህ እነዚህ ሁሉ የሚነጹት ከዚህ ደዌያቸው አልጋህን ተሸክመህ ወደ ቤት ሂድ የሚባሉት አሁን አልጋህን ተሸክመህ ወደ ቤት ሂድ ነው ያለው። ወደ ቤት ሂድ የተባለው ያቺ ቤት የተባለችው ማናት ነው? ቤት ማናት? መንግስተ ሰማያት ናት። በዚህ ዓለም ስትኖር ያ አልጋ ስጋህ ነፍስህን ተገዥ አድርጓል። አስቸግሮ በፍቶቱ በተለያየ ጸዋትወ መከራ ለስጋ ስትገዛ ኑርሃልና በስጋህ ላይ ተኝተህ በስጋ አልጋ ላይ ተኝተህ ኑርሃልና ያንን የስጋ አልጋ ትተኸው ተሸክመኸው እንደውም ተሸክመው ያን የስጋ አልጋ ተሸክመው በነፍስ ጉልበት ተሸክመው ወደ የት ነው? ወደ መንግስተ ሰማያት ወደ ሰማያዊቷ ቤት ሂድ ነው። ስለዚህ እነዚህ ሰዎች ደግሞ እነዚህ አምስቱ ድውያን የተባሉ የሚፈወሱት ይህንን የስጋ ፍትወት የስጋ ፍላጎት በጥምቀት ልጅነት አምስቱን ምስጢራት በመፈጸም ከንስሐ አባት ጋራ በመወያየት በመመካከር በመነጋገር ስጋ ወደሙን በመቀበል ልክ እንደዚህ እንደ በሽተኛው እንደታመመው ሰው በአልጋ ላይ 38 ዓመት እንደተኛው ሰው በትዕግስት በተስፋ የዚህ ትዕግስት የሚደንቅ ነው። ምክንያቱም ተነስተህ ሂድ ሲባል እንዴት 38 ዓመት የኖርኩ ሰው እንዴት ተነስተለኛለህ? እጄን ሳትይዘኝ ሳትደግፈኝ እንዴት አልጋ ተሸክሜ መሄድ እችላለሁ? መምህር ኤስድሮስ አልጋው የብረት ነው ብለው ተርጉመውት አልጋው የብረት ነው። እንግዲህ አስቡት፣ አልጋው የብረት ነው። 38 ዘመን የተኛ ሰው እንኳን የብረት አልጋ ቀርቶ ልብሱን ለብሶ መሄድ ራሱ ይሳነዋል። ምክንያቱም ሰውነቱ አጥንቶቹ ሳይቀር ይሳሳሉ። ስለዚህ ያንን ግን እግዚአብሔር በተአምራት ይህን አድርጎለታል ማለት ነው። እና ትዕግስቱ 38 ዓመት በትዕግስት መጠበቁ እኛ 3 ዓመት ስንታመም እግዚአብሔር እናማርራለን። እኛ አንድ ቀን ስንታመም እግዚአብሔር እናማርራለን። ለትንሽ ደቂቃ እንኳን ትንሽ ነገር ሲገጥመን እናማርረዋለን ማለት። ስለዚህ እግዚአብሔር የሚወደውን ይገስጻል። እግዚአብሔር ደዌ የሚያመጣው እንደኛ እንደየስራችን ነው። ደዌ ዘእሴትና ደዌ ዘንስ የሚያመጣብን እኛ እንዳንወድቅ ነው። ደዌ ዘተግሳጽ የሚያመጣብን ደግሞ እኛ ከቤቱ ወተን እንዳንጠፋ ነው። ስለዚህ በኃጢአት ከመውደቅ ተመልሰን የመጨረሻው አልጋህን ተሸክመህ ሂድ ራስህን ግዛ ነው። ራሳችንን ገዝተን ራሳችንን ለክርስቶስ አስገዝተን በቤቱ ኑረን ቅዱስ ስጋውን ክቡር ደሙን ተቀብለን ፍጻሜያችን አምሮ ርስት መንግስተ ሰማያትን እንድንወርስ የአምላካችን የልዑል እግዚአብሔር ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።